ዛሬ ደግሞ ማሳያችሁ መገጣጠሚያ ውስጥ የሚገኙ ጠጠር መሰል ነገሮችን የምናወጣበትን ዘመናዊ ዘዴ ይሆናል። ታካሚያችን ጉልበቱን ከፍተኛ ህመም ስላመመውና ማጠፍ መዘርጋት ስለተቸገረ ነበር እኔ ዘንድ የመጣው። ምርመራዎችን ስናደርግለት መገጣጠሚያ ውስጥ ሁለት ጠጣር ነገሮች እንዳሉ አረጋገጥን። ማጠፍ መዘርጋትም ሆነ መራመድ እየከለከሉት የነበረው እነሱ ስለነበሩ እነሱን ማውጣት ነበረብን። ከዚህ ቀደም እንደዚህ አይነት ጠጣር ነገሮች ሲገኙ ሙሉ መገጣጠሚያውን በመክፈት ነበር በትልቅ ቀዶ ሕክምና የሚወጣው። አሁን ግን እዚህ ላይ በምታዩት መልኩ ትንንሽ ቀዳዳዎችን በጉልበት ውስጥ በማስገባት በካሜራና በጣም በትናንሽ ኢንስትሩመንቶች በመታገዝ ያሉትን ጠጣር ነገሮች በዚህ መልኩ ያሉበትን ከውስጥ ፈልፍለን መለየት ቻልን ማለት ነው። እዚህ ላይ የምታዩቸው ሁለት ጠጣር ነገሮች ናቸው ያስቸገሩት የነበረው። ስለዚህ ያሉበትን ቦታ በዚህ መልኩ ከለየን በኋላ ምንም አይነት ደም ሳይደማ እንደምታዩት እነዚህን መሳሪያዎች በመጠቀም በቀላሉ ካሉበት ቦታ ለቅመን ማውጣት ችለናል ማለት ነው። ስለዚህ ይሄ አርትሮስኮፒ ህክምና የሚባለው ዘመናዊ ዘዴ እንደ ከዚህ ቀደሙ ሙሉ ለሙሉ መገጣጠሚያ ሳይከፈት ከትንሽ እስከ ትልቅ ቀዶ ህክምናዎች መስራት ያስችላል ማለት ነው። ይሄ የምታዩት ጠጠር እንግዲህ ከመገጣጠሚያ ውስጥ የወጣ ነው ማለት ነው። እነዚህ ሁለቱም በዚህ መልኩ ተወግደውለታል። ዶክተር ሰይድ ነኝ፣ የአጥንት ሐኪም፣ የመገጣጠሚያ ቅየራና የአርትሮስኮፒ ህክምና ሰብ ስፔሻሊስት። አመሰግናለሁ።